ሰላም ሰላም ቤተሰቦች እንደምን አላችሁ? አለሙ ባዬ ይባላለሁ። ስሜ ማስተዋወቅ አለብኝ? ኦኬ። ሰላም ቤተሰቦች አለሙ ነኝ። ዛሬ በአዲስ የዩቲዩብ ቻናል ተከስቻለሁ። ካሁን በፊት ምን ልል እየሰማኝ ነው? አይ ኖ አራሬ ችግር የለብኝ። ሰላም ቤተሰቦች ዛሬ አዲስ ነገር ይዤ መጥቻለሁ። አለሙ እባላለሁ። ዛሬ በአዲስ የዩቲዩብ ቻናል ወደ እናንተ መጥቻለሁ። የተለያዩ የዩቲዩብ ኮንቴንቶችን ይዤ እመጣለሁ ብዬ ተስፋ አደርጋለሁ። የተለያዩ ሪአክሽን ቪዲዮዎችን፣ ፐርሰናል ብሎጎችን እና ሌሎች ይጠቅማሉ ብዬ የማስባቸውን እኔን ይወክራሉ ብዬ የማስባቸውን ኮንቴንቶች ወደ እናንተ ይዤ ለመምጣት እሞክራለሁኝ። አብራችሁኝ እንድትሆኑ በትህትና ጠይቃለሁኝ። ቻናሉ አዲስ ነው፣ እኔም ለሚዲያ አዲስ ነኝ። እንድታበረታቱኝ እጠብቃለሁ ከእናንተ። መልካም ጊዜ። ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የሚዲያ አባል እንድትሆኑ ጋብዛለሁ። ያው እንደነገርኳችሁ ዛሬ የመጀመሪያ ቪዲዮ ነው የሰራሁት። ዛሬ የመጀመሪያ ቪዲዮ እየቀረስኩ ያለሁት ደግሞ ማስታወስም ስለምፈልግ ነው። ከኬንያ ናይሮቢ በቀጥታ ነው ቪዲዮ የሰራሁላችሁ። እንደ መጀመሪያ ምንድነው ያሰብኩትኝ ኬንያን ለማስጎብኘት ለእናንተ አስቤያለሁኝ። የተለያዩ ኬንያን የሚወክሉ ኬንያዎች ሲያረጋቸው አየሁት። ኬንያውያን ትንሽ ኬንያውያን ይሄን እንቅስቃሴ አስያስቸውትናል ነው። በቃ እሺ፣ አሲስታንስ አለኝ። ዛሬ የመጀመሪያ ቪዲዮ ስለሆነ ኤክስፒሪየንስ የለኝም ምናምንና ከሰዎች አሲስታንስ እየጠየቁ ነው ያለሁት። ስለዚህ ኬንያን ዞር እያልን እናያለን። ኬንያዎችን እነሱን የኑሮ ዘይቤያቸውን እናያለን። እንቅስቃሴ ምን አይነት ነው? ኬንያ ከኢትዮጵያ ጋር እያነጻጸርን እናያለን። በመሰረታዊ ነገር ደግሞ አንድ ሰው ከኢትዮጵያ ወደ ኬንያ ቢገባ በምን አይነት መልኩ መግባት ይችላል? እኔ የገባሁት በባስ ነው የገባሁትና ስለዚህ አንድ ሰው ከኢትዮጵያ ወደ ኬንያ በባስ ቢገባ ምን አይነት ነገሮችን ይገጥሙታል? እኔ ያለፍኩባቸውን መስመሮች ሰዎች ሜይቢ ከኔ ያለፍኩባቸውን መስመሮች ከተማሩባቸው ወይም ደግሞ ኤክስፒሪየንስ ኑሯቸው ነገ ለሚጓዙት ጉዞ ልምድ ከሆናቸው የተለያዩ ቪዲዮዎችን ቀርጫለሁኝ። ብዙ ገጠመኞች ገጥሞኛን መንገድ ላይ በባስ በተጓዝኩባቸው ሰዓቶች ሌሊት ነው የተጓዝነው። ከሞያሌ ወደ ናይሮቢ ሌሊት ነው የተጓዝነው እና ሌሊት ሙሉ በጉዞ ላይ የተለያዩ ገጠመኞች ነበሩ። ከዛ በኋላም ናይሮቢን ዞር ብዬ ለማየት ሞክሬያለሁኝ። በሰዓቱ የገጠመኝን ያየሁትን የሰማሁትን ወደ እናንተ ለማቅረብ ነው በመጀመሪያ ቪዲዮ የመጣሁት። አብራችሁ እንድትቆዩ በድጋሚ እጠይቃለሁ። መልካም ጊዜ።